በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘማዊው መነኩሴ አባ ባጥል የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ በዓት ይዞ የሚኖር መልካም አባት ነበር። ይሁንና አባ ዮሐን የተባለው የገዳም አበምኔት አባቶች መነኮሳት ላይ የተንኮል ወሬን እንደሚቀበልና ክፉን እንደሚሰራ በሰማ ጊዜ በዚያ መሆን እንደማይገባ አምኖ በዓቱን ጥሎ ከገዳሙ ሄደ። ከዚህ ቦታ መውጣት አለብኝ፣ አዎን ከዚህ ገዳም ወጥቼ ሄዳለሁ። ከገዳሙም ወጥቶ በአሁኗ ግብጽ በድሮዋ እስክንድሪያ በምትባለው አገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባባት በእስክንድሪያ ከተማ የሚገኙ ሴተኛ ዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴቶችን ስም ሁሉ የዞረ በመዝገብ ላይ የመዘገበ ሰፍሮ ያስቀምጥ ጀመር። ቀን ቀን ከኪራይ ሰራተኞች ጋር እየዋለ መስራት ጀመረ። በዚህም ሥራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባባል በወሩ መጨረሻ ደሞዝ መቀበያ ቀኑ በደረሰ ጊዜ ደሞዙን ይቀበልና ለቁመተ ሥጋ እንዲሆነው ከደሞዙ ላይ የሽንብራ ቂጣ ገዝቶ ይበላል። ከሽንብራ ቂጣ የተረፈውን ደሞዙን በኪሱ ያደርግና ሴተኛ አዳሪዎችና አመንዝራዎች፣ ዝሙት ፈጻሚ ሴቶች ወዳሉበት መንደር በደስታ ሆኖ ይሄዳል። አሁን ቂጣዬን ገዝቻለሁ፣ ይሄ ለምግብ ይሆነኛል። የቀረውንና የተረፈኝን ብር ይዤ እነዚያ ሴቶች ወዳሉበት መንደር ልሂድ። አሁን እነዚያ ሴተኛ ዳሪዎች ወዳሉበት መንደር ልሂድ። ለየጊዜው የምንሰማው ነገር እጅግ አስደስኩ ገበር ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣም ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ጋር ነበር የሚገባው። እንዴት ነሽ አንቺ ሴት? ዛሬ ካንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባል። በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይነገሩም ያስምላቸው ነበር። ዛሬ በዚህች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ፣ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን ለማንም ዛሬ በዚህ ምሽት ከእኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድሪያ ሰዎችም በዚህ በእጅጉኑ ይበሳጩ ነበር። እንዴት እንዲያደ ነገር የመንግስትና መነኩሴ ነው ወይስ? ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባባጥ እነርሱ ዘንድ ገብቶ ከሚያድር አንዷ ሴተኛ አዳሪ ሴት በአደባባይ ሆና እንዲህ ተናገረች። አባባጥ ለእናንተ እንደምትናገሩትና እንደምትሰድቡት ያለ ሰው አይደለም። እርሱ ንጹሕ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት እንድንጠበቅ ወደኛ ከገባና ገንዘብ ከሰጠን በኋላ አይደርስብንም። አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ ሲጸልይና ሲሰግድ እግዚአብሔርንም ስለምን ያድራል እንጂ ሲነጋ ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳንናገር አስብሎን ይወጣል። እስከዛሬም የሆነው ይህ ነው። ምን ዘንድ መጠጥ ጠጥታ ሰክራለች። እንድናምናት አትጠብቅም አይደል? ደሞ አፋልኝ ብላ ታወራለች እና ንጹህ ነው ያለው ጭራሽ በደበላይ። ነገር ግን አባባጥ ሴቶቹ ጋር በገባ ጊዜ ይህንን ግብሩን
ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷም መሐላ አፍርሳ ተናግራለችና ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ሥራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት፣ ይህም መልካም ነው ተባባሉ። ይህች ቀጣሽ እግዚአብሔር መልካም ነገር አድርጎላታል። አያችሁ ስትቀባጥር እግዚአብሔር ቀጣት። ተቀስፋ ተቀስፋ ድሮንም ሐሰት ትናገር ነበር። ይቻ መዝራይና ለዚህ ክፉ እግዚአብሔር መልካም አደረገታለች። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ አዳሪ ሴቶችም እነርሱም እንደርሷ እንሆናለን ብለው ፈርተው እውነታን ነው ብለው ለመመስከር አልደፈሩም፣ ዝም አሉ። ጊዜያት ሄዱ፣ ቀናት ነጎዱ።